በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ኅሩያን ኤፍሬም ጥላሁን እንዲሁም መምህር ሰለሞን፣ አባቶች መነኮሳት፣ ካህናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሽሽታችሁ በክረምት ወይም በሰንበት እንዳይሆን አጥብቃችሁ ጸልዩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ ያለ ቃል ነው። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ይላል። የሽሽት ዘመን ማለት ነው። አንደኛው ሽሽት በክረምት ወራት ማለት ዘመኑ ክረምት ሆኖ ዓመታቶቹ አልቀው ፍሬ የሌለባቸው፣ እውነት የሌለባቸው፣ በጎነት የሌለባቸው ዘመኖች ሲመጡ በነዛ ዘመን እንዳትሸሹ ማለት ነው። ከእግዚአብሔር እንዳትሸሹ፣ ከሰማይ አምላክ እንዳትሸሹ፣ ከተስፋው ቃል ኪዳን እንዳትሸሹ ማለቱ ነው። ሌላው ደግሞ ሽሽታችሁ በሰንበት በክረምትና በሰንበት እንዳይሆን ማለት በማረፊያ ዘመን፣ በሰላም በፍቅር ዘመን፣ በበጎ ዘመን ላይ ሰዎች በደህንነትና በጸጋ በሚሄዱበት ዘመን ላይ እንድትቆሙ በሰንበት እንዳትሸሹ ማለት እግዚአብሔር በረከቱን በሰጠበት ሰዓት፣ ኃይሉን አብዝቶ በጠበቀበት ሰዓት፣ የዲያብሎስን ሰራዊትና ኃይል በመታበት ሰዓት፣ በማረፊያችሁ ሰዓት ካላሰባችሁ ሽሽት በሰንበት ከሆነ ማለት ነው፣ ያም ችግር ነው ማለት ነው። ሽሽታችሁ በክረምት ወይም በሰንበት እንዳይሆን አጥብቃችሁ ጸልዩ አለ። ክረምት እንደምትመለከቱት በሩቅ ለማየት ይከለክላል። ወቅቱ ደመና ስለሆነ ዙሪያውን በጉም ስለሚያዝ አርቆ ለማየት አጥርቶም ለመመልከት ያስቸግራል። በዚህ ጊዜ በእንዲህ አይነት አርቆ በማይታይበት ዘመን፣ አርቆ ማስተዋል በሌለበት ዘመን፣ ማስተዋል በሚሰረቅበት ዘመን በዚህ ጊዜ እንዳትሸሹ። በክረምት አይሁን። ክረምት እንደ ልብ አያስሮጥም። እንደ ልብ በማትናገሩበት፣ እንደ ልብ በማትሮጡበት፣ እንደ ልብ በማትኬዱበት ጊዜና ዘመን ሳይመጣ አጥብቃችሁ ጸልዩ። ክረምት ብዙ ቦታ ላይ ለመሻገር አስቸጋሪ ነው። ውሃዎች ይሞላሉ። ልክ በዚህ ድንገተኛ ጎርፍ በሚበዛበት ጊዜ ድንገተኛ የሆኑ ድንገት ተንኮል፣ ክፋትን፣ አመፃን በሚፈጽሙ የግፍ ሰዎች የሚበዙበት ዘመን ሳይመጣ አጥብቃችሁ ጸልዩ። ሰዎች ኑሯቸውን ሲሉ ወይ በግራ ወይ በቀኝ በኩል ያሉ ክፉ ሰዎች ከኑሯቸው እንቅስቃሴ እንዲቆሙ የሚያደርጉት የመተት ዘመን ሳይመጣ ማለት ነው፣ የክፋት ዘመን ሳይመጣ አጥብቃችሁ ጸልዩ። ለዚህ ነው ክረምት በብዙ መንገድ ትርጉሙም ሂደቱም አሰራሩም እንቅፋት የበዛበት ሰዓት ስለሆነ ማለት ነው። ክረምት የፀሐይ ብርሃን ብዙ አይገኝም። ምሳሌ የሚሆን አርአያ የሚሆን ሰዎች ጠፍተው ሁሉም በአንድነት የሚያምፁበት ዘመን ሳይመጣ አጥብቃችሁ ጸልዩ። ስለዚህ ሽሽታችሁ አለ በክረምት እንዳይሆን። ክረምት ሌላው ፍሬ የለውም። ፍሬ የሌለው ትውልድ፣ ሰላም የሌለው፣ በጎነት የሌለው፣ ታዛዥነት የጎደለውና የራቀው
ክፉ ትውልድ ሳይመጣ ፍሬ የሌለው ማለት ነው። ያ ጊዜ ሳይመጣ አጥብቃችሁ ጸልዩ። ክረምት ማጥ ጭቃ ይበዛበታል። ክፉ ያመጻ ዘመን፣ ተንኮል በተንኮል የሚመለስበት ዘመን፣ ግፍ በግፍ የሚመለስበት ዘመን፣ የብቀላ ዘመን፣ አንዱን አንዱ የማጥቃት ዘመን ሳይመጣ አጥብቃችሁ ምን በሉ? ጸልዩ። ለዚህ ነው ሽሽታችሁ በክረምት እንዳይሆን አብዝታችሁ ጸልዩ ያለ የማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ ያለ ቃል ነው። ሌላው ክረምት ውሃ የሌላቸው ደመናዎች የሚነጉዱበትም ጊዜ ነው። ፍቅር፣ ሰላም፣ በጎነት በውስጣቸው መሰረት ያልያዙ ከቤተሰብም ከእናትም ከአባትም የበረከትን ኃይል ይዘው ያልተወለዱ ክፉ መንፈሳዊ የሆነ ተስፋ የሌለባቸው ትውልዶች ሳይመጡ አጥብቃችሁ ጸልዩ። እንግዲህ ሽሽት ራሱ ችግር ነው። ንብረት ሀብት የሚያዝበት አይደለም። ሽሽት እግሬ አውጪኝ ነው። በሽሽት ጊዜ ፍቅር የለም። በሽሽት ጊዜ ሰላም የለም። ሽሽት ማለት ስደት ማለት ነው። በስደት ጊዜ ኮተታችን ብዙ ነው። የሚጣለው ይጣላል፣ የሚወድቀው ይወድቃል። የምንይዘውን እያደረ መቀነስ ነው። የሚሸሹ ሰዎች አይታችሁ እንደሆነ ግማሹን መንገድ ላይ ይጥሉታል። ይዘውት የወጡትን እየከበዳቸው ሲመጣ አቅማቸው ሲዝል እየጣሉት ይሄዳሉ። ልክ የዚህ አይነት ሽሽት አለና የዚህ አይነት ሽሽት ሳይመጣ አጥብቃችሁ ጸልዩ። ሽሽትን ከእግዚአብሔር አምላክ መንገድ አንጻር አዎ ብዙውን ጊዜ የምንኖረው ለኑሯችን ለአምልኮት የሰጠንባቸው ጊዜያቶች ብዙም የሉም። ለጸሎት የምንሰጠው ጊዜ የኑሯችንን ግማሽ የሚሻማ ይመስለናል። የተጓደሉ ነገሮች ከፊት ለፊታችን ተደቅነው በክፉ መንፈስ አማካኝነት ውስጣችንን በከፍተኛ ሁኔታ ያልተቋጨ፣ ያልተደመደመ፣ ያልተያዘ፣ ያልተጨበጠ ስራ አለ ይለናል። ያልተዘጋ በር አለ። በዚህ በኩል ነገ ተነጎዳ በሚቀጥለው እንዲህ እያል ፕሮግራማችን ሁሉ ሰፊ ናቸው። አሁን ከእግዚአብሔር አምላክ መንገድ ሸሸን ማለት ነው፣ ወጣን። ከሁሉ በፊት ይላል ልዑል እግዚአብሔር አምላክ ቅዱስ ቃል በማቴዎስ ወንጌል ምዕራፍ 10 ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነው ይሄ ቃል ያለው። አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል ይላል። አስቀድሙ የተባልነው ነገር ላይ እኛ ለማስቀደም ያለን ትንቅንቅ በጣም ብዙ ነው። በዚች ምድር ላይ እያስቀደምን ያላቸው ነገሮች በረከትን የሚያመጡ አይደሉም። ብዙ ክፍል ላይ ዓለማዊ በሆነ መስመር ላይ ነው ቅድሚያ የምንሰጠው። እንደየትምህርትና እንደየሙያ ደረጃችን የምናስቀድመው እግዚአብሔርን አይደለም። በዓለም ሁኔታ ስታዩ በእያንዳንዱ የአኗኗር ዘገባ ላይ ስትመለከቱ እግዚአብሔር የለበትም። በትልልቅ ኃያላኖች ዘንድም ስታዩ በንግግራቸውም ሆነ በጨዋታቸው በውይይታቸውም ሆነ በሀሳባቸው እግዚአብሔር የለም። በትምህርት ቤቶቻችን ስታዩ በእያንዳንዱ የትምህርት ተቋም ዘንድም እግዚአብሔር የለም። የፈጠረ አምላክ ሁሉን ነገር ያደረገ ኤልሻዳይ ይህንን ዓለም ያስገኘ፣ ሌላው ቀርቶ ሳይንቲስቶችን ሁሉ እውቀትና ጥበብን የሰጠ እግዚአብሔር የለም። መፍትሄና ውይይት ሲፈለግ ሁልጊዜም
ትርጓሜ የሚሰጠው በዓለማዊ መስክና ቋንቋ ነው። እግዚአብሔር የለም። ስለዚህ ዘመናችን የእረፍት ጊዜያችን የሽሽት ሆኖ እናገኘዋለን። በዕለተ ሰንበት ብዙውን ጊዜ የምናሳልፈው የጸሎት ሰዓት ጊዜ የለንም። እንደምታዩት ቲያትሩን፣ ፊልሙን፣ ምኑን ስናሳድድ ነው የምንውለው። ዕለተ ሰንበት መንፈሳዊ የሆነ እረፍት ማሳያ ገጽታዎች የሉንም። ለስጋ ነው የምናርፈው፣ ለጸሎትና ለበረከት አይደለም። ስለዚህ ቅድሚያ አልሰጠንም። በመሆኑም እያንዳንዷ ሰዓትና ማህበራዊ ግንኙነታችን ሁሉ ልክ የክረምት ወራትን ይመስላሉ። ፍሬ የሌለባቸው፣ ደመና የተጫናቸው፣ ጎርፍ የተቀላቀለበት። ሌላው በክረምት ውሃው አይጠራም። የሽሽት ዘመን ሲሆን ውሃው አይጠራም፣ ውሃው ይደፈራርሳል። በዚህ ዘመን የምትሸሹ ከሆነ ምንም ትርጉም የለውም። ህይወት፣ ኑሮ፣ ጊዜ፣ ዘመን ምንም ትርጉም የሌላቸው የምጽአት ቀኖች ይሆናሉ። ዛሬ እያንዳንዳችን እንዲህ ነው። የህይወት ግንዛቤዎቻችንም ውስጥ እነዚህ ነገሮች በስፋት አሉ እና አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ግን አለ በሱ በኩል አለ ደግሞ ሌላ ሁሉም ነገር ይጨመርላችኋል። ሁሉም ነገር ይጨመራል አለ እና ሽሽቶቻችን በእያንዳንዷ ሰዓት እግዚአብሔርን በመሸሽ ላይ የተመሰረተ እውቀትና እድል አለን ማለት ነው። ስንማር ቀደም ሲል ከ60ዎቹና 40ዎቹ 50ዎቹ የነበሩ ተማሪዎች የጥበብ መጀመሪያ ማን ነው ሲባሉ እግዚአብሔርን መፍራት ነው ይሉ ነበር። አስተማሪዎችም ቅድሚያ የሚሰጡት እግዚአብሔር የተመሰገነ ይሁን ብለው በሰላምታ የሚለዋወጡበት ቃል ነበር። ያ ቆመ። ከዛ በኋላ እያንዳንዷ ዓመትና ዘመን ለኛ ፍሬ አልባ የክረምት ወቅትና ሰዓት ሆነች። እያንዳንዷ የማረፊያ የሰንበት ጊዜ የውጥረትና የጭንቀት ዘመን እና ወቅት ሆነ። ስለዚህ የኛ ጭንቀት ተዘዋውሮ በእያንዳንዱ ትውልድ ላይ አርፎ ይሄው ስቃያችንን እንበላለን። ለምን ይመስለናል? ጸልዩ የተባልነው ነገር ላይ እረፉ የተባልን መሰለንና ተኛን። አባቶች እንዲህ አይነት አጣዳፊ የሆኑ ወቅቶች ይመጣሉ ብለው አልገመቱም። አንዳንዶቹም ከናካቴው የጸሎት ትርጉምና የደህንነት ስራው ለቀጣይ ትውልድ ምን ያህል እንደሚበጅ ግንዛቤውም አልነበራቸውም። አንዳንዶቹ የግፍ መስመር ላይ ሲቆሙ ነገ እነሱ የሚወድቁ መስሎም የማያልታያቸውና የዕለት እብሪትና ትዕቢት ብዙ ወንጀሎችን ወደ ትውልድ እንዲፈስ አድርጓል። ስለዚህ እያንዳንዱ ሰው በሽሽት ላይ ይገኛል ማለት ነው። ከእግዚአብሔር መሸሽን ካዳበርን እንግዲህ ወደ ማን እንደምንጠጋ አስቡት። ሰዎች ከጠላታቸው ጋር ህብረት ፈጥረው አንድ ሆነው አብሮ ተወልዷል፣ አብሮ አድጓል፣ አብሮ ኖሯል፣ አብሮ ተምሯል፣ አብሮ ሰርቷል። ግን ወደ በረከቱ አልመጣንም። ሰዎች አሁን የሚሸሹት ከበረከት ነው። ዛሬ ሰዎች የሚሸሹት ከእግዚአብሔር ጸጋ ነው። ዛሬ ሰዎች የሚሸሹት ከእግዚአብሔር ሰላም ነው። ሰዎች የሚሸሹት ከእግዚአብሔር እረፍት ነው። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን አብዝታችሁ ጸልዩ ተብለን ነበረ። ያው እንግዲህ ወቅቱም የውሃ ክረምት፣ የዝናብ የደመና ክረምት ነው። የህይወት ክረምታችንም እንደዚሁ ነው፣ ተመሳሳይ ነው ማለት ነው። በልምምዶቻችን ባህሪ ውስጥ የመንፈሳዊ ህይወት ኃይል እና ብርታት የለንም። ከዚህ የተነሳ ዲያብሎስ በስፋት ይኸው ፍሬ አልባ እያደረገን ነው። እያንዳንዱ አኗኗራችን ላይ እየወሰነብን ነው። በምንሰራው በምናከናውነው ነገር ላይ ሁሉ እድሉን አስፍቷል። እንዴት እናድርግ እንግዲህ?
አሁን ሰይጣን ቤተሰብ ከሆነ እንግዲህ ምን ይጠበቃል? ክፉ መንፈስ ቤተሰብ ከሆነ ህይወታችን ጋር የሚገዳደር ከሆነ ከዚህ የበለጠ ሽሽት ምን አለ? ሸሽተን ያመጣነው ችግር ነው። በክረምት ወራት ያለው እንግዲህ እንዲህ አይነት አስቸጋሪ ዘመኖች ሊመጡ እንደሚችሉ ማንም ፍሬ ያለው ሰው ሊቆም እንደማይችል የሚያሳየን ነው። ሰንበት የተቀደሰ ቀን ነው። የተቀደሰን ቀን ስንሸሽ መቀደስ አንችልም ማለት ነው። ሰንበት የተባረከ ቀን ነው። የተባረከ ቀንን ስንሸሽ የተባረክ መሆን አንችልም ማለት ነው። ሰንበት የማረፊያ ቀን ነው። የማረፊያውን ቀን ከእግዚአብሔር የተቀበልነው መሆኑን በጸሎት ካልተቀበልነው የማረፊያ ቀን ሳይሆን የመሸሻ የማዋከቢያ ቀን ነው። ሁሌ እንደሸሸን እንኖራለን ብለን እንሸሻለን። ሰው እንሸሻለን፣ ቤት እንሸሻለን፣ ኑሮ እንሸሻለን፣ ጊዜ እንሸሻለን፣ አመታቶችን እንሸሻለን። ግን ማብቂያ የለውም። ለዚህ ነው ሽሽታችሁ በክረምት ወይም በሰንበት እንዳይሆን አጥብቃችሁ ጸልዩ። አባቶቻችን ዝም አሉ። ያንዳንዱ ለርስት ለመሬት ሲሯሯጥ በመካከሉ በመንፈሳዊ ቡራኬ የሚወለዱ ልጆች ጠፉ። በቃ በበጎ መንገድ የሚወለዱ ልጆች ጠፉ። መሮጥ ብቻ ሆነ። በሽሽት ላይ የተወለድን ከመሆኑ ጋር ተያይዞ ጠላት አብሮን ተወለደ። በመጽሐፍ ቅዱስ ውስጥ ስንዴ ዘርቶ ገበሬው እንክርዳድ ጠላት ዘራ ይላል። ያ ጠላት የዘራው እንክርዳድ ከስንዴው በልጦ ተገኘ። ይሄ የአንድ ገበሬ ማሳ እንኳ ይሄን ያህል ከሆነ በአንድ ትውልድ ውስጥ ደግሞ አስቡት ምን እንደሚመስል። ስለዚህ ማዘራው ሲባል ጠላት ዘራው፣ ሌሊት ጠላት ዘራው ይላል የማቴዎስ ወንጌል ላይ። አብሮ ከስንዴው ጋር አደገ። እንንቀልህ ብለው ለማረም ሲሞክሩ አብዛኛውን የስንዴውን እግር ከውስጥ በኩል ከመሬቱ ጋር ስለያዘው ስንዴውም አብሮ ይነቀላል አለ ገበሬው። ተውት ቆይ አለ። በመከር ጊዜ ገበሬዎች ሲያጭዱ እንክርዳዱን ከስንዴው ይለዩታል። ያጨዳ ጊዜ ድረስ እንክርዳዱ አብሮ መብቀል ግዴታ ሆነ። ለምን? ስንዴው አብሮ ይነቀላል። ሲነቀል ማዘራ ጠላት ዘራ ይላል። በእርሻው ላይ እንደዚሁ እንዳለ ሁሉ በትውልድ ህይወትም ውስጥ ልክ እንደዚሁ አለ። ጠላት የዘራው ትውልድ አለው። ክፉ መናፍስት እኛ ችላ ባልንበት ህይወት ውስጥ የዘራው አለ። የጋግርት መንፈስ፣ የዳፍንት መንፈስ፣ የአፍዛ ድንግዝ መንፈስ ተጫጭኖን እንሰቃያለን። ደግሞ ይህንኑ የስቃይ መንፈስ የሚጋብዙ ሌሎች ሰዎች ደግሞ ለመናፍስቱ ረዳትና አጋዥ በመሆን በቅለዋል። ለግፍ ለተንኮል የተወለዱ ሰዎች በጣም ብዙ ናቸው። እግዚአብሔር ምሕረቱን ያብዛልን። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን አብዝታችሁ ጸልዩ ያለው አለ ምክንያት አይደለም። እንዲህ የክረምት ወራቶች ፍሬ አልባ ማጥና ጭቃ፣ ጎርፍ፣ የጎርፍ ማዕበል፣ ጨለማማ ደመና፣ ፀሐይ የሌለበት ከመሆኑ ጋር ተያይዞ በዚህ ጊዜ ይህ ዘመን በህይወታችሁ ውስጥ ሰው ይህንን ዘመን ባዶ አድርጎት በህይወታችሁ ውስጥ እና በድላችሁ ውስጥ እንዳይመጣ ጸልዩ። የፍሬ ዘመን ላይ እንድትደርሱ፣ የብርሃን ጊዜና ወቅት ላይ እንድትደርሱ ማለቱ ነው። ስለዚህ እነዚህ ሁለት ዕለቶች በእግዚአብሔር ሕዝብ ውስጥ የሚያስፈሩ ስያሜ ተሰጥቷቸዋል። ሰንበት፣ ክረምት እና በዚህ ጊዜ ከቤታችሁ እንዳትወጡ፣ ከቤታችሁ እንዳትሰደዱ፣ ከእግዚአብሔር አምላክ ቤት ከመንፈሳዊ ተስፋ ቃል ኪዳን ቃል ከሰማያዊ ኃይል ከዛ እንዳትወጡ ማለት ነው። በጸሎት ራሳችሁን እያገዛችሁ፣ በጸሎት ራሳችሁን እያዳበራችሁ ከእግዚአብሔር ጋር ግንኙነት በማድረግ ዘመናቱን የፍሬ ዘመን እስኪደርስ ድረስ ለምኑ ነው። ከዛ በኋላ ዘመኖቹን ሁሉ እሱ ስለሚመራቸው
ዲያብሎስ ዘመኑን የሚመራበት ጊዜ አለ። ገለባበጠዋል። አመታቶቹን ከሰማይ የወደቀው እኮ እዚህ ረፍት እንዲያደርግ አይደለም፣ እንዲዝናና አይደለም። ከሰማይ የወደቀው የሰማይ ስፍራዎችን መልቀቅ ግድ ስላለ መላእክት ተዋግተው አሸነፉ። ከዛ በኋላ ወደዚች ምድራችን መጣ፣ ከሰው ልጅ ጋር ተደባለቀ። ለሰው ልጅ ደግሞ መላእክት ሰይፋቸውን ታጥቀው በሰማያት አሉ። የሰው ልጅን የሚጠብቁበትን ኃይል አልፈቱም። እሱ ሰይፉን ፈቷል። ሰይፍ ስለፈታ ወደ ሰውነታችን ውስጥ ሲገባ በድፍረት ይገባል። መላእክት ወደ ሰውነታችን ውስጥ መግባት አይፈልጉም። እሱ ግን ይገባል። የወደቀ ስለሆነ ይገባል። መላእክት ከውጪ ይጠብቁናል። እሱ ውስጥ ገብቶ መላእክትን ይጋፋል። ታላቁን ካህን ዘካርያስን በቀኙን ይዞት ስለነበረ መልአኩ ሲመጣ በቀኝ በኩል ሲቆም እኔ ያለሁ አለ። ከዛ በኋላ ወደፊት ፎቀቅ አለ። ለምን? ቀድሞ ተይዟል። የካህኑ ቀኝ ነው የተያዘው። ትንቢተ ዘካርያስ ምዕራፍ 3 ላይ እንግዲህ መንፈሱ ይገባል። መላእክት ሆኖ ሳለ የሚገባ የተንኮል መንፈስ ነው። ሰው ልብ ውስጥ የመዋሃድ ባህሪ አለው። የወደቀ ስለሆነ ሰውን ለመጣል ይሽቀዳደማል። ለምንድን ነው ይባል? ከ99ኙ እሱ ጎድሎ ስለነበረ 100ኛ ሰው ስለገባበት፣ አንደኛ በሱ ክብር ላይ ሰው ነው የተፈጠረው። 100 ሞላ። 100 በጎች ነበሩት ይላል። ግን አንዷ ባዝና ስለጠፋች አንዱም ፍለጋ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሄደ ይነግረናል። ከዛ በኋላ ወደ 100 ለማምጣት ያገኛትን በግ በትከሻው ተሸክሞ ይኸው የጠፋው በጌ ተገኝቷል አይደለም የሚለው መጽሐፉ። ስለዚህ ጎረቤቱን ሁሉ ሰብስቦ ደስ ይበላችሁ ይላል። ለፍለጋ ግን ሄደው 99ኙን ነው። 99ኙ መላእክት ናቸው። 100 የሞልቶ የነበረው ራሱ ሳጥናኤል ነው። ግን በገዛ ጥፋቱ ጎደለ። ሲጎድል 99 ሆነ። በዛ ቦታ ላይ ሰው ገባ። እንደገና ደግሞ አሁንም ሰውን ጎደለ። ኢየሱስ ክርስቶስ መጣና ሞላው። ስለዚህ ስንተኛ ሆነ ማለት ነው? 100ኛ ሆነ ማለት ነው። 100ኛ ሆኖ እሱ በሞላው ቦታ ላይ አሁን የሚጠፉትን ሰዎች ለማብዛት ሰይጣን ሰው ልብ ውስጥ ዝም ብሎ መግባት ጀመረ። በቃ መላእክት ሆኖ ሳለ ትልቅ ቦታ ተሰጥቶት ሆኖ ሳለ ወደቀና የወደቀበትን ባህሪውን ይዞ ገባ ወደ ሰውነታችን። ስለዚህ የሚከተሉት ሁኔታዎችን ይፈጽማል ማለት ነው። አንደኛ ወድቋል፣ እኛንም ይጥለናል። ሁለተኛ ተራቅቷል፣ እኛንም ያራቁተናል። ሶስተኛ ጸጋው ተገፏል፣ እኛንም ይገፈናል። አራተኛ ከብርሃን ተለይቷል፣ እኛንም ከብርሃን ይለየናል። ስድስተኛ ጨለማን ይወዳል፣ እኛንም ወደ ጨለማ ይወስደናል። ልክ ባህሪውን እንድናከናውንለት ወደ ሰው ልጅ ሕይወት ውስጥ ገባ። ለምን? ወደቀ ከሰማያ። አሁን እዚህ ጎረቤት ከመሆን አልፎ አሳድጌ ይላለሁ። እዚህ ውስጥ አሳድጌ በቃ ልክ እናትና አባት እንደሰጡ እንዳሳደጉት አይነት እድገት አሳድጌ እልህ ነው በቃ። ስለዚህ እንዲህ አይነት የመናፍስቱ ዘመን ስለሚበዛ ሽሽታችሁ በክረምት ወይም በሰንበት እንዳይሆን አጥብቃችሁ